ነምነዓሃ እንከለክላታለን፣ እናስቆማታለን። የሆነ ጀማዓት ተቋቁሞና ተፈጥሮ ራሱ ይሄን ጉዳይ የሚከታተል ገንዘባችንን አዋተንም ቢሆን ይሄን ጉዳይ ጫፍ የሚያደርስ ጀማ መቋቋም አለበት። ቀላል ገንዘብ አይደለም። ግማሹ ለጠበቃ ተከፍሎ ግማሹ ቢመለስ ራሱ ቀላል አይደለም። አዎ እሱን እኔ ሰዎችም አናገራለሁ። አብሽሩ እህቶቼ አብሽሩ፣ ኢንሻአላህ ታገኛላችሁ በአላህ ፍቃድ ኢንሻአላህ። ሱቃን ግን ሰሞኑን ዘግተው ነበር ለ3 ቀን ሲባል ሰምቻለሁ። ሪማስ ሰው ሂዶ አዎ ነግሬህ ለቅድም በስልክስ ዘግተው ነበር። ሲጀመር ትዘጋዋለችም፣ ሲጀመር ደግሞ እያለች ራሱ የለችም ነው የምታስብለው። ሰራተኞቹ አሁን የለችም ይላሉ፣ ግን ወዳው ትታያለች እዛው ማለት ነው። እኔ የሆነ ሰው የለችም ብሎን እኔ ደሴ ቃላ ደርስ ይጃለሁ አለች። ፖሊሱ ሲጠራት ደሴ ቃላ ደርስ ይጃለሁኝና ስመጣ እንደዚህ ትጠብቀኝ። እኔ እኮ የመጣሁት ወራይሉ የሚባል ሰኞ ገበያ የሚባል ነው። ከዛ ነው ሩቅ ነው፣ ስንት ኪሎ ሜትር እንደሆነ ታውቃለች። ስንት ትራንስፖርት ከፍዬ እንደመጣይ ታውቃለች። እኔ እዛ እሷ አስተመመጣ ድረስ አትጠብቀኝም፣ በቃ ልሂድ። ምክንያቱም እዛ አንደኛ ማውቀው ሰው የለኝም፣ ግዴታ ደሴ ምናምን እንደዛ አልጋ ይዤ ካላደርኩኝ ዘመድ የለኝም፣ ማውቀው ሰው የለኝም። እንደዚህ ብለው ያንኑም ደግሞ ጠቁመውኝ ነው። ከዛ በቃ እኔ መሄድ ያለብኝ እሷን አልጠብቅም ስል ወዳው ነው ሱቅ ያየናት፣ ወዳው ነው የተነገሩት ማለት ነው። እንደውም አይደለም ያኛው ፖሊሱ እንደውም ወደ ሌላ ይቺን ወደ ሌላ እንትን አደርሳታለሁ ብሏል ራሱ ማለት ነው። አሁንም እንደውም አረ የፖሊሱን ቁጥር ሰጭናለሽ፣ በጣም የሚያስፈልገን ዛሬ ትልቅ ነገር ነው ያገኘነው። ወላሂ አይነጀ ኢክራም የፖሊሱን ቁጥር ለፎዚ ሰጥቻት ነበርና ቆይ አንዴ የፖሊሱን ቁጥር ለፎዚ ሰጥቻት ነበርና ብዙ ልጆች እየመጡብኝ ነው፣ መክሰስ ትችላላችሁ ፍርድ ቤት፣ ብዙ ልጆች ካንቺም ሌላ ብዙ ልጆች መጥተውብኛል ብሏታል ፖሊሱ ማለት ነው። ፖሊሱ አዎ አሁን መሽቷል አይደል? አሁን እንዳልደውልለት መሽቷል። አሁን ይቻላል እንደ ኢትዮጵያ መደወልለት ለሙቤ ምናልባት አሁን እንኳን መሽቷል። አሁን ኦልሬዲ ስንት ሰዓት መሰለ ሙቤ? ለ7 ሩብ ጉዳይ ነው። በቃ ነገ እንደውለታለን። ነገ ላይፍ እንደውለታለን። ነገ እንደውለታለን። እንግዲህ ዛሬ እኔ ወላሂ እኔ እንግዲህ ልጁ ትንሽ አታፍርም? እኔ ወጣ የምሰራው ቪዲዮ ትንሽ እንኳን ሰው ልጅ እንኳን አሁን ይሄ ሁሉ ንብረት አለ። በነገራችን ላይ ያ ጀማ አሁን የሰራችሁን ቪዲዮ እኔ ዳውንሎድ እናርግቻለሁ። ለምን እንዳታጠፋው እኔ ጋር ዳውንሎድ እናርግ ያስቀምጫለሁ። ለምን መረጃ አለ። አሁን ፖሊስ ሲጠይቃት ምን ሲጠይቃት እቃው የታለ ስትባል እቃው የለኝም እቃው የለም ካለች ይኸው ቪዲዮ ላይ በዚህ ቀን የለቀቅሽው በቀኑ አለ እንዲህ ብለሽ እቃ አለ ይኸው ይሄ ያሳይሽው እቃ የት አለ ተብላ ትጠይቃለች። ለክፋት አትዩት። በአንድ በኩል ዛሬ ትናንትና የለቀቀችውን ቪዲዮ ለእናንተ ጥሩ ነው። በእናንተ ክላችን ላይ እኔ ደስ ነው ያለኝ። እቃውን እያሳየች ይኸው እንደዚህ ሱቃችን ምናምን እያለች ያን ነገር አትጥሩት። ጥሩ ነው። ለምን ነገ እያንዳንድ እዛ ጋር የሚታየው እቃ ትጠየቃለች። ለዚህ እቃ የት አለ ቀረጥ ከፍተሻል፣ እዚህ አለ እዚህ ጋር ነው ሁሉ ስክሪንሾት አድርግተን አስቀምጠናል። አብሽሩ። ብር ችግር የለብኝም ያለችውንም ቪዲዮ አስቀምጥልን። በኋላ ብር የለኝም ሰርቼ ከፍላለሁ እንዳትል እሱንም አስቀምጥልን። አለ አስቀምጫለሁ። የብር ችግር የለብኝም ያለችም አለ እኔ ጋር አብሽሩ። አለ ዳውንሎድ አድርጌ አስቀምጫለሁ። ሁሉም አለ እኔ ጋር አብሽረቶቼ እኔ ጋር አለ። እስቲ ጠንካራ ሴት የምትለውን አስገባት። እህቴ ናት። ስለኔ ትንሽ ነገር ትበልክ እሷ በዛ ላይ ማለት ነው። ኦኬ ማነው ስማ? ማነው ጠንካራ ሴት የምትለው? ጠንካራ ሴት ተምር ነኝ ነው ምናምን ስትል ነበር። ጠንካራ ሴት ተምር የት አለች? እስቲ አንድ ቁጥር ጻፊ እስቲ እህታችን አትታየኝም። እስከዛ ድረስ ከላይ የገባችው እህታችን አለች። ኦኬ ከላይ የገባችው እህታችን አለች። ሰላም አለይኩም ወአለይኩም ሰላም። አካሚና ጋዳ እኛ ኦሮምኛ አንችልም። በዚህ ጉዳይ ነው የምናወራው። በሳዳ ጉዳይ ነው የምታወሪው? አይዋ በሳዳ ጉዳይ አይዋ طيب አማርኛ ማትተከለም አማርኛ? ወላሂ ባየም ቤኮ ናይ ቤኮ ጅራተና ሀዱብሳኑ ራኮን ቀው። ኦኬ ኦሮምኛ የሚችል ሰው አለ? ኦሮምኛ ሰው ቆይ ማንን እንጥራ? ፈንዲሻ የታለች? ቆይ ልጥራ እሷ። አይ ቆይ እንትና አለ ይኸው ዜኑ አለ አይደል? ነበር እዚህ እኮ ቀደም ዜኑ
ያው አቡ እሺ አቡ ዑመር ትችላለህ? አቡ ዑመር ትችላለህ? እኔ ጋር ሰው አለ። ይቅርታ ያላ አቡ ዑመር እናስገባ። ቆይ እኔ ጋር ሰው አለ። ማን ያለው? እኔ ጋር ሰው አለ። የሚተረጉም ሰው አለ? እኔ ነኝ። ሰላም አለይኩም። እኔ ጋር ሰው አለ የሚተረጉምላችሁ። እሺ በቃ እሺ መርሐባ ያላ መርሐባ። እሺ እሺ እስኪ መሐመድ አውራቸው አይደለም ኦሮመኛ ነው። እሺ 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 እህታችን ምንድነው የሆንሽው? አንቺንም ብር በልተሻለች ሰዓዳ? በኦሮምኛ አንራስ ኛተቲ አብለቲ የራ ኛተቲ ሳዳን ባየ ተኮ ብሪኑ ኛተቲ ያኔ ባየ ጋኒ ሀሳቹ አርጉማቲ ዋን ከነ ጀመርቴ ከነ ሀሳው ጀመርቴን ሲያለ ሂንዴምና ሰልሞ ተራርገቹ ድኔት ማለቹዳ እና ከናፉ በዋን ባየ ወኒኑ አተቲ ብሪ ባየኑ ኛተቲ ሚያመና ጠለምኔኑ ሂንዱማ ያኔ ቁጥሬን ከብቻ ዳማ ሐምበርባኑ ቁጥሬን ከኑ ከንቶኒ መረጃ ሂንዱማ ሲ እርግነኑ ደረሰኝ ስለካርዲሽስ ሂንዱማ ሲ እርግነ ከሰነቹ መረጃ አቦሌቲንቲ ሞይ ሚዲያ እንተጠቀምቱ ቶክቶክ ይምበይቱ ጨርሰ ወነ ይምበይቱ አንዴ እሺ ተርጉምልን ብራዘር ምንድነው ያለው? ከፍ አድርገህ አንተ ረግምላችሁ አውራቸው። መረጃ አለኝ ነው የምትለው እሷ እና ያው ገንዘቤን በልታኛለች። ያው ሁሉንም መረጃ ደረሰኝ ምንም አለኝ ነው የምትለው። እንግዲህ እቃ ማዝዣታለሁ ምናምን ስትል ነበር ነው ትንሽ ያው እንደተረዳሁት አይደል? ትክክል አሉ ብዙ ነገሮች ወስዳብኛለች፣ በልታኛለች ነው በቃ አጠቃላይ። ኦኬ ምን ያህል ብር ነው የበላችሁ? እሺ ያዘዘችው እህቴ ነች፣ ታላቅ እህቴ እዚህ አለች ማለት ነው። እዚህ ሳውዲ ነች፣ እሷ ነች ያዘዘችው። እኛ 3 ነን ማለት ነው። እሺ ትልቋ እህቴ ነች ያዘዘችው። የትንሿና የትልቋ የኔ የ3 ማለት ነው። የ3 ሰው እቃ ነው እንዴ? ወላሂ መረጃ አለን እኛ። ስጀመር ረገምህን ቁጥርህን ላክልን እንጂ መረጃ እንልክልሃለን ማለት ነው። ሁሉንም ደረሰኙንም ሆነ ልከርዱንም ሆነ ሁሉንም ዘነዋል እኛ ማለት ነው። አሁን ላኪልኝ አሁን ሪማዝ እቺ ያለች ፎሎ አርጊያትና ሪማዝ ቁጥርህን ላክልኝ እንጂ ልክልሃለን። ሪማዝ ያለችዋን ፎሎ አርጊ። መረጃ ያላችሁ ለሪማዝ ነው የምትልኩት፣ ለማንም ፎሎ አርጋታለሁ እሷ በቃ እሺ ቀጥይ። እሺ ከዛስ ሱብሃን ገና ስንት ጉድ እንሰማለን ያ ጀማ። ዛሬ አዳዲስ ነገር እየሰማን ነው። ገና ይመጣሉ በሺ። እኔ ይኸውላችሁ ሰሞኑን ላይ ብገባ በሺ ጉድ ሰሙ ነበር። እሺ ቀጥይ። የ3 ሰው ያዘዘችልሽ ለአንቺ ቤት፣ ለእህትሽ ቤት፣ ለታላቅሽ እህት ቤት አይደል? አይዋ እኛ 3 ነን፣ የ3ታችን ማለት ነው። ስንት ነው ብሩ? የ3ታችን እቃ ነው ከምፍሉስ ግን እቃው ግማሽ ጠቅላላ እሷ ታውቃለች። ትልቋ እህቴ ታውቃለች። እሷ ትነግርሃለች በውስጥ ማለት ነው። እኔ እንደዛ አላቅም። ያው እኔ ሚዲያ ስለመጠቀም ምን የማጣው እንጂ እሷ ነች ሁሉንም ነገር የምታውቀው ማለት ነው። ስንት እንደወሰደችም ስንት እንደሰጠች አክሲዮን ምናምን የምትገዛው እኔ እኮ ገረመኝ። እቺ እኮ የመዳም ሸቃሊት አልነበረችም? ቤት ገዛው ብዙ ዕቃ ነው ያኔ ብሩ ማለት ነው። እሷ በሰው ብር ነው ያከላ ቤቱም ፎቁም አክሲዮኑም ሁሉ በመዳም ቅመሞች ብር ነው የሚገዛ። እሺ ማሻአላ። አቤት 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 ጉድ ነው። ስለዛ በውስጥ እንትኑን ቁጥሬን ልኬላት ያንተን ቁጥር ወስጄ እሷ ትነግርሃለች በውስጥ ማለት ነው። እኔ ሁሉንም አላቅም፣ ግን እሷ ሁሉንም ብሯንም እንትን ዕቃውንም ሁሉንም ታውቃለች። ትልቋ ሂዴ ማለት ነው። ሚዲያ ስለምትጠቀም አልመጣችም እና ነው እንጂ አሁን ቁጥርህን ታገኘች በውስጥ ሁሉንም መረጃ ትልክልሃለች እሷ ማለት ነው። ኦኬ እኔ እኮ ይገርምኛል። ሰዎች ከአረብ ሀገር ሄደው እንደዚህ ባንዴ ፎቅ ሰራን፣ እንደዚህ እየሰራን ነው፣ ይሄን እየሰራን ነው እያሉ ሲያሾፉ ከየት እያመጡ ነው? ብሩ ለካ የእህቶቻችን ብር ነው። በዚህ አይነት መንገድ ነው። አሁን እመኑኝ ይሄ ነገር በሳዕዲና በአሊ ተጀመረ፣ ገና ብዙ ጉድ ይሰማል። በነገራችን ይሄ ጅምርቱ ነው። በጣም የሌላ ሰዎችም ስማችሁን በውስጥ እየተነገረን ነው። መጀመሪያ የሳዕዲና የአሊን ጉዳይ እንዝጋ፣ ወደ እናንተ እንመጣለን። አብሽሩ። ይሄ ነገር መቆም አለበት። ሰርታችሁ ብሉ። ይገርማል። አጃይብ ነው። እሺ እህቴ ሰላም አለይኩም ወራህመቱላሂ ወበረካቱ። ሙቤ ወአለይኩም ሰላም። ሰላም ነው። እኔ በቀደም ዕለት ጀምሮ የምሰራው ስራ በጣም ደስ ብሎኛል። ይቺ ኢክራም ያጎቴ ልጅ ናት። ወላሂ ሸር ላደርግላት እያፈላለኩኝ ሸር ማረግላት ላይ አጥቼ ነበር እና ዛሬ በመገናኘታችሁ በጣም ደስ ብሎኛል።
ያለው ነገር ያወራችው እውነታ ትክክለኛ ታሪክ ነው ማለት ነው። እንደውም ዱባይ አንድ ላይ ነበርን። እኔ ጋር ሆና ነው ሀቢባ ቤትም የገባችው ያው እዛው እኔ ጋር ሆና ነው። ሀቢባን እስኪ ስደውላት ቁጥሯ ይድሮ አይሰራም። አዲስ ስልክ አላት ብትመጣና አንዳንድ ቁጥሯ ነበረኝ። አሁን ለጊዜው ኢትዮጵያ ነኝ። በአንድ ወደ ዱባይ እመጣለሁ ኢንሻአላህ። አዲስ አበባ ነው ያለሁትኝ። አሁን ዱባይ 2 ሰዓት ሊሆን ደርሷል። ትተኛለች። ጧት ነው ስራ ነበረኝ መኖሩን ማለት ነው። ግን አሁን ላይ መደወል አልችልም። አዲስ አበባ ነው ያለሁት። እሺ አይ እኔ ቁጥሯ አለኝ ግን የድሮ ነው። ዘግት ቀይረዋለች። እሺ ቀይራ ሊሆን ይችላል አላቅም። እና ትክክለኛውን ታሪክ እውነተኛውን ነገር ነው የተናገረችው ኢክራም ማለት ነው። ብዙ እህቶቻችን አሉ የተበሉ ገና ብዙ ጉድ ነው የሚወጣው የአሊና የሰዓዳ ጉዳይ ማለት ነው። ሱብሃንአላህ ቅድም በኦሮሚያ የተናገረችው 3 ነን አለች። ታላቅ እህቴ፣ ታናሼ ደግሞ መካከለኛ 3 ነን። ለሶስታችን ነው ጠለብ ያዘዝነው አለች። አሁንና አላህ ኸይር ጀዛህን ይክፈለው። እኔ ከበቀደመ ጀምሮ እየተከታተልኩ ነበረ። በጣም ደስ ብሎኛል። እሷም ገብታ እዚህ በመናገሯ በጣም ደስ ብሎኛል። የሚገርመው እኮ ረሱል እንኳን ፊ ሰቢልላህ ሲወጡ ሲከተሏቸው ከአንድ ቤት 3 ሰው አይከተለኝ ይላሉ፣ ሁሉም እንዳይጠፋ ማለት ነው። እንደው ቢያንስ አንዳቸውን እንኳን ብትመራቸው ምን አለ? ከአንድ ቤት 3 ሰው ሺ ሙፍቱ ቀጠር ሀቢባ ኦኬ። ሱብሃንአላህ ወደ ቀጠር ሩም አብርታለች እንዴ ሀቢባ? ከኢማራት ወደ ቀጠር ሄዳለች። ወደ ኳታር ሄዳለች። እኔ አላውቅም። ኦኬ ለዛ ነው ቁጥሯ፣ ለዛ ነው አይሰራም። ኦኬ ቴንክ ዩ አመሰግናለሁ። ሻጅ ዘክምላ በጣም ይገርማል፣ ወላሂ ይገርማል። አሁን አየህ ኡስታዝ ኢብኑ አረቡ እሱ አሁን ቤቴን ሽጬ አሁን አዲስ ቤት አለ የሚሸጥ ቤት አለ ምናምን የምትለው ገንዘቡን የሆነ ነገር ልትሰራበት ነው ወይ ገንዘቡን እዳ ከፈልኩበት አሁን ትሸጠውና ቤቱን ምን ትላለች? ገንዘቡን እዳ ነበረብኝ ለሰው እዳ ከፈልኩኝ ትላለች። ይሄ ቤት ሳይሸጥ ነው እርምጃ መወሰድ ያለበት። ያጀማ መረጃ ያላችሁ ቶሎ ብላችሁ ኑ። አሁን ይሄ ፖሊሱ ማለት ዛሬ በተለይ ይሄ ፖሊሱ ለእኛ ካሚላን አስገቡ። ካሚላ እቺ ቀይ ሂጃብ የለበሰችው 15,000 ነው 150,000 ነው የምትለው። ነይ ካሚላ ቅድም ጀማል ነው ማነው የሚሉትን ራሱ ላናግርህ እያልሽው ነበር። ነይ እዚህ ነው የምታናግሪው፣ ውጪ ሌላ ማንንም ማናገር አይቻልም። ካሚላ የሚሏትን አስገቧት። ስቤታለሁ። ካሚላ ነይ ግቢ። አሁን ደግሞ ችግሩ መሰለሽ ኢብኑ አረቡ ብዙዋችሁ ገብተን ከተናገርን በኋላ ብራችን አሰጠንም ምናምን። እሷም እኮ እያስፈራቻቸው አሁን ሚዲያ ላይ እየወጣችሁ እየተነገራችሁ አለ እዛ